ኢላማና ዓላማ ልዩነት አላቸው እንዴ? ቶፕ ኤክስፐርት ያልናቸው ሰዎች ብዙ ጊዜ ኢላማና ዓላማን አንድ አድርጎ ሲጠቀሙ ሲገልጹ ኤክስፕሬስ ሲያደርጉ እናያቸዋለን። ልዩነት አላቸው። ዓላማ ማለት አንድ የሚሰራ ጉዳይ ቢኖር ለምን ይሰራል፣ እንዴት ይሰራል፣ ምን ያክል ይሰራል፣ መቼ ይሰራል የሚሉት ጥያቄዎችን መመለስ በሚችል ሁኔታ ኮንስትራክትድ የሆነ ስቴትመንት ነው። አገላለጹም የሆነው ሆሊስቲክ በሆነ አገላለጽ ነው፣ ኤክስፕሬሽኑ ማለት ነው። ነገር ግን ኢላማ ወይም ታርጌት በጣም ጠበብ ያለች ፖርሽን ነች። ጠበብ ያለች ፖርሽን ሆና አማውንት ላይ ብቻ ፎከስ ታደርጋለች። አማውንት በቁጥር ሊገለጽ ይችላል፣ በፐርሰንት ሊገለጽ ይችላል። ጠባብ ነች። አማውንት ላይ ነው የምታተኩረው።